ዳዊት ማለት የማን ልብ ነው ብያቸዋለሁ? የአምላክ ልብ። ለምንድን ነው የአምላክ ልብ የተባለው ነው? ለምንድን ነው የአምላክ ልብ የተባለው? እግዚአብሔር የሚወደው ትልቁ ነገር ምንድን ነው ብያቸዋለሁ ቅድም? ፍቅር ነው። ስለዚህ ቅዱስ ዳዊት ጠላቱን የሚወድ ሰው ስለነበረ ነው የአምላክ ልብ የተባለው። ጠላቱን የሚወድ ሰው ስለሆነ እንደ ልቤ እግዚአብሔር የሚወደው ነገር ጠላቱን መውደድ። እግዚአብሔርን ማወቅ ማለት እግዚአብሔር ለሰው ልጆች የሚያደርገውን ምሕረት ማወቅ ማለት ነው ይላል አንድ ቤተክርስቲያን አባት ሲናገር። እስቲ በሉ እግዚአብሔርን ማወቅ ማለት እግዚአብሔር ለሰው ልጆች የሚያደርገውን ምሕረት ማወቅ ማለት ነው። ይሄን ማወቅ ማለት ምን ማለት ነው? ይኸውልህ እገሌ እኮ እንዲህ አድርጎኛል ስንል እግዚአብሔር እኮ ድሮም የበደለውን አዳም ይቅር ሊል ነው የመጣ የሚለውን ማወቅ ማለት ነው። ሲያውቅ የሰውዬ እየሮጠ ሄዶ ማንን ይቅር ይላል ማለት ነው? የበደለውን ሰው ይቅር ይላል ማለት ነው። እግዚአብሔርን ማወቅ ማለት ይሄን ማወቅ ማለት ነው። እግዚአብሔርስ ይቅር ሊል የመጣ ሕግ ያፈረሰውን አይደል እንዴ? የጠፋውን አይደል እንዴ ሊፈልግ የመጣ? ክርስቶስን ያስደነቀው ርዩ መጠነ አፍቀረነ ተብሎ የተነገረለት ምን ያህል እንደሚወደን ልብ በሉ ተብሎ የተነገረለት እኮ ጠላት ወዶ ስለመጣ ነው። ሌላ ምንም አይደለም እኮ። እንዲያው ቅዱስ ጳውሎስ እንዲያው ለወዳጅ ለጠላትስ ተውት፣ ለወዳጅስ የሚሞት ይገኛል ብላችሁ ነው ብሏል። ለወዳጁ እንኳን የሚሞት አይገኝም። ክርስቶስ ግን ለጠላቶቹ ነው የሞተው። ይህንን ያወቀ ሰው ነው ክርስቲያን የሚባለው ማለት ነው። ክርስቲያን የሚባለው ይሄ ነው። እና ስለዚህ ዳዊት የሚነበበው ከዚያ ነው። ከዚያ 7 ይሆናሉ። 4 ወንጌሎች አሉ። የሐዋርያት ሥራ ስንት? 5። የቅዱስ ጳውሎስ መልእክት 6። ከሐዋርያት መልእክት 1 ስንት ይሆናል? 7። እነዚህ በቤተክርስቲያን በቅዳሴ ጊዜ ይነበባሉ። ጥበብ ቤቷን ሰራች፣ ስንት ምሰሶ አቆመች? 7 ምሰሶ አቆመች። መጽሐፈ ምሳሌ ምዕራፍ 9 ላይ 7ቱ ምሰሶዎች እንደየዘርፉ ብዙ ትርጉም ይተረጉማሉ። በጊዜው ያየናቸውም አሉ፣ እናያቸዋለን። አንዱ ባለፈው ለምሳሌ 7 ምሰሶ የተባሉ የእመቤታችን ፍጹምነቷ ነው። ቤት የተባለች እመቤታችን የሚለውን አይተነዋል። ዛሬ ደግሞ ከገጠመው ጋር የሚተረጎመውን አንዱን ትርጉም እናየዋለን። ቤት ቤተክርስቲያን፣ ጥበብ ወልድ፣ 7 ምሰሶዎች በቅዳሴ ጊዜ የሚነበቡ መጻሕፍት 7ቱ መጻሕፍት ናቸው። ምሰሶ ቤትን እንዲያጸናው ቤተክርስቲያንን የሚያጸኗት እነዚህ መጻሕፍት ናቸው ማለት ነው። እነዚህ ይነበቡልናል። ለእግዚአብሔር ምግቡ ምንድን ነው ብላችሁ ብትጠይቁ ምን ትላላችሁ? የእግዚአብሔር ምግቡ ምንድን ነው? እግዚአብሔር ምን ይበላል ምን ይጠጣ ብትባል ምንድን ነው? እግዚአብሔር አይበላም አይጠጣም። እንዲሁ ግን የእግዚአብሔር ምግቡ ምንድን ነው ሲባል እኔ በጣም ተደጋጋሚ ነው ይሄንን ምዕራፍ የምናገረው የመጽሐፍ ቅዱስ ክፍል ነው፣ ግን ስለምወደው አሁንም ደግሞ እናገረዋለሁ። እንጀራ ስትሰልችቶ የሚያውቁ ሰለቻለች መብላት ነው፣ ማታም መብላት፣ እኔም እንደዚሁ ጠዋት መብላት። እንዲሁ እግዚአብሔር ራሱ እንጀራ እንዳይሰለች ማድረጉ ይገርማል እኮ። ይህም ሰው ድንቅ ነው። ሰው ትዝ አይለውም። እንጀራ ብንሰለቻው ምን ይወጣል? ውሃስ ቢሰለችን እስቲ እግዚአብሔር ያሳየን። ያለ ውሃ መኖር ባንችል፣ አፋችን ደግሞ ውሃ ቢጠላ ምን እናደርጋለን? ምንም መሞት። እሺ አሁን እሱን እንተው፣ ወደ እሱ ውስጥ አይደለም የምንገባው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሴት ሊያስተምር ተቀምጦ ነበረ እና በጣም ብዙ ሊቃውንተ ቤተክርስቲያን በዚህች ሴት ታሪክ ብዙ ተመስጠውበታል። እና ይችን ሴት እያስተማረ ሳለ ምን ብሎ ነበር የጀመራል? ውሃ ስጪ ብሎ ነው የጀመረ። አልሰጥም ማለች። ከደረሱበት ታሪክ ደረሱ። በኋላ ይቺ ሴት ውሃዋን መርምራ ቸኩላ ትናገር ምን አትል ረጋ ብላ ሃይማኖቷን ከተረዳች በኋላ ሃይማኖቷን ልታስረዳ ሄደች። ሳትረዳ ሄደች። ብዙ ጥያቄ ጠይቀዋለች። አንተ ከያዕቆብ ትበልጣለህ ብለዋለች። አንተ አይሁዳዊ እኮ ነህ ብለዋለች። ነቢይ ይመጣል፣ እሱ ሲመጣ እውነት ይነግረናል። እሱ ማነህ? አንተ ነህ ሆይ ብለዋለች። ጠይቃ ተረድታ ነው። አሁን ዓለምን የሚያጠፋት ሃይማኖታቸው ሳይገባቸው ሃይማኖትን ሊያስረዱ የሚሄዱ ሰዎች ናቸው። እነዚህ ሰዎች ምስቅልቅል ነው የሚያመጡት። እነሱም ይጠፋሉ፣ ሰው ይዘው ይጠፋሉ። ሳይገቡ የወጡ ሰዎች ናቸው። ተነካክቶ የሄደ ነገር ማለት ነው። እና ይቺ ሴት ተረድታ ሄደች። ከሄደች በኋላ ቅዱሳን ሐዋርያት ምሳ ገዝተው ይዘው መጡ ከከተማ እና ጌታ ሆይ ምሳ ብላ አሉት። ምንድን ነው ያላቸው? ብየ መብል ዘይተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኝ ነው ያላቸው።
ምንድን ነው ያሉት? በሆኑ ዛብ ጻሎቱ ለዚህ ሰው እንጀራ አምጥተውለታል ማለት ነው አሉ። ወሚን መዛት ይበሲት ወይስ ይቺ ሴት አምጥታለት ነው አሉ። ከዚያ ምንድን ነው ያላቸው? መብለ የሰገቢረ ፈቃዱ ላወየ የኔ መብል የአባቴን ፈቃድ መፈጸም ነው አለ። ያ ማለት ምን ማለት መሰላችሁ? እናንተ የማታውቁት ምግብ አለ ማለት ምን ማለት ነው? ሐዋርያት የማያውቁት የክርስቶስ ምግብ የሰው መዳን ነው። ሐዋርያት እንኳን እስኪገባቸው ድረስ እናንተ የማታውቁት ምግብ አያችሁ። ሰው ክርስቶስ ይውላችሁ ምግብን ጧትም ማታም እንዲፈልጉት ክርስቶስ ጧትም ማታም የሚፈልገው ነገር ቢኖር ዓለምን ለማዳን ነው። እግዚአብሔር ከጥንት ጀምሮ ከአዳም ጀምሮ ዓለም እስከሚጠፋ ድረስ እጁ ተዘርግታ የምትኖር የሰው ልጆች ለማዳን ነው። የእግዚአብሔር ረሃቡም ጽሙም ምንድን ነው ካላችሁ ሰው እንዲድን ነው። ሌላ የለው። ሰው እንዲድን አሁን ክርስቶስ የሚርበኝ የዚህ ሴት መዳን ነው። አሁን በልቻለሁ አላቸው ማለት እኮ ነው። ገብቷችኋል? እኔ ምሳ በልቻለሁ ምንድን የበላኸው ተብሎ ቢጠየቅ ምንድን ነው መልሱ? ይችን ሰው ማዳን ነው። አንዲት ነፍስ ከጉድጓድ አውጥቶ ክርስቶስ ምሳ በላው አለ። የአንድ ሰው መመለስ ለክርስቶስ ምሳና እራት ነው። የአንድ ሰው መጥፋትም እንደዚሁ ለክርስቶስ ረሃብ ነው። እና ክርስቶስን ስንት ቀን እንደምናስርበው ታውቃላችሁ? ከራሳችን በለስ ሂዶ ያቺ በለስ ፍሬ ያጣባትናል። እኛው ነን እኮ። ክርስቶስ ይራባል፣ ይመጣል ወደኛ። የሚመጣው ከኛ የኛኑ መዳን ይመገበዋል ማለት ምን ማለት ነው? ተመግቦ ሰው ምግብ እንዲገርማል እኮ ሰው ሊበላ ሊጠጣ የሚቸኩልን ያህል ክርስቶስ የሰው መዳን እንዲህ ይወደዋል። ፈጥኖ እንዲድን ይፈልጋል። ሰው በልቶ ደስ እንዲለው ሰሎሞን የተናገረው ነገር አለ። ሰዎች በልተው ጠጥተው ከሚያደርጉት ደስታ በቀር ከሰማይ በታች ለሰው ልጆች ምንም ነገር እንደሌላቸው ይህን ተረዳው ይላል። እንግዲህ ለሰው ልጆች ደስታቸው መብል መጠጥ ነው። ዋናው ሰዎች የሚያዩት በሰዎች ቦታ ሆኖ ነው ሰሎሞን የሚናገረው። ለሰዎች ትልቅ ደስታ የሚሰጣቸው ምግብ ከሆነ ክርስቶስ ደግሞ በዚያው ሰዎች ተደሰትኩበት በሚሉት መጠን ሰው ሲድን ደስ ይለኛል ማለት ነው። ይህን ነው የነገራቸው። እንግዲህ የምልማልም እንግዲህ የአንድ ሰው መዳን ለክርስቶስ ምሳና እራት ከሆነ የወንድማችን የእህታችንን መዳን በወደድን ቁጥር እኛ ምንድንን ማለት ነው? በትክክል የክርስቶስ የራቱ የምሳው ተካፋዮች ነን ማለት ነው። ከዚያ ጠረጴዛ ላይ ተቀምጠናል ማለት ነው። በጸሎተ ሐሙስ ላይ ሐዋርያት የተሰበሰቡበት ጠረጴዛ መጀመሪያ ለእራት ቀጥሎ ለቁርባን ነው። ያ የመጀመሪያው የእራት የፍቅር ማዕድ የተሰበሰቡበት ሰውን የማዳን ማዕድ ነው። ያካፈላቸው ሌላ አይደለም። ከዚያ አሁን በዚህ ዘመን ስታዩት ሁሉ ነገር ከባድ ነው። ማግባት ከባድ ነው። መመንኮስ ከባድ ነው። መስጠት ከባድ ነው። የሌሊት ተነስቶ መጸለይ ከባድ ነው። መታረቅ ራሱ ከባድ ነው። ውሸታም አለመሆን ከባድ ነው። እውነት መናገር በራሱ ከባድ ነው። መጾም ከባድ ነው። መብላትም ከባድ ነው አይደል? መብላት ራሱ እኮ ከባድ ነው። ሰው እንዳገኘ አይበላም። አሁን አትብሉ ብለን የምንሰብክበት ዘመን አይመስለኝም። ሰው የሚበላው ራሱ እያጣ ስለሆነ የማያጸድቅ ጾም እየመጣለት ነው ለሰው ራሱ እንደዚያ መጥቷል። በማጣት በግዱ ሊጾም ነው አሁን ማለት ነው ሰው። እንደውም ሳያከፍል ሁሉ አይቀርም ቀጥሎ። እግዚአብሔር ይጠብቀን እንጂ ሰው እኮ ካጣ ችግር ነው። እናት ልጇን እኮ በልታለች። መጽሐፍ ቅዱስ ላይ ተጽፎልናል። በተራ ዛሬ አንቺን ልጅ እንብላ ነገ አንቺን እንብላለን ተባብለዋል። አንደኛው የሰው ልጅ በልታ በመነገው እምቢ በማለቷ እኮ ከንጉሥ ፊት ቀርበው ትናንት የኔን ልጅ በላን ደግሞ ዛሬ አንቺን እንብላ ስላት እምቢ አለች ተብለው ተካሰዋል። እንዲህ ያለ ዘመን የርግብ ኩስ በወርቅ የተሸጠበት ጊዜም አለ ለምግብ። እግዚአብሔር ያደረገልንን ውለታ እንዲሁም መቼ ትዝ ብሎን ያውቃል። እንደፈለግን እንኖራለን፣ እንደመጣልን እናገራለን፣ ያሻንን ያህል እንተኛለን፣ ሲከፋን እግራችን እንደለቀለ እንሄዳለን። ምን አለብን? እንደ ከብት ማለት ነው። እረኛ እንደሌላቸው በጎች ተበተኑ ማለት እኮ የገዛ አይምሯችን እንደፈለገ ስለሚያደርገን እና ይሄንን ነው። እግዚአብሔርን መውደድ ግን ሁሉን ነገር ያቀላል። እግዚአብሔርን መውደድ እንዴት ነው? አሁን ሰውን ስትሰሙት ራሱ ተቸግሯል በእውነቱ። እንዲሁ ምን ያደርግ? ማውጋት ከባድ ነው። ጓደኝነት ከባድ ነው። ክህነት ከባድ ነው። ዲቁና ከባድ ነው። ሴትነት ከባድ ነው። ወንድም ጾታም ከባድ ሆኗል። አሁን ዝም መኖር ከባድ፣ ቤት መስራት ከባድ፣ ቤት አለመስራትም ከባድ፣ ማግባትም ከባድ፣ አለማግባትም ከባድ፣ ብቻን መኖርም ከባድ፣ ከሰው ጋር መኖርም ከባድ፣ እንደ ሁሉ ከባድ። ምን የሚያቀለው ከተባለ እግዚአብሔርን መውደድ። እስኪ በሉላችሁ ነው እግዚአብሔርን መውደድ
ቀላል ነው። እግዚአብሔርን መውደድ እግዚአብሔርን ለወደዱ ለነ ቅዱስ ቂርቆስ እሳት ራሱ ምንድን ነበረ? ቀላል ነበረ። ለነ ቅዱስ ጊዮርጊስ መንኮራኩር ራሱ ቀላል ነው። አሁን እግዚአብሔርን እንድንወድህ አድርገን ብለን መለመን አለብን። ያንተን ፍቅር በልቡናችን ጨምር። አሁን ምንድን ነው የሚለው? ቅዳሴ ላይ ፍትሐት ዘወልድ ሲደገም ቅዱስ ስምህን መፍራትን የተመላን አድርገን ይላል። በጣም ደስ የሚል ጸሎት ነው። አንሰማውም፣ እኔንም ጨምሮ ቄሱም ነው የማይሰማው እኮ። ቅዱስ ስምህን መፍራትን የተመላን አድርገን ብሎን በስመ አብ ወወልድ ወመንፈስ ቅዱስ ሕዝብን ባርካቸው ብሎ መግባት። ቅዱስ ስምህን መፍራትን የተመላን አድርገን። የእግዚአብሔርን ስም መፍራት ሌላ ነገር ከመፍራት አይደለም። ምክንያቱም የእግዚአብሔር ስሙ ተብሎ ሁሉ ይርዕድ በነጽሮ ይመስወሙ ለአድባር ወስሙሂ ተነጊሮ ይነቅማይ ምክት። በነጽሮ በማየቱ ብቻ ተራራዎችን እንደ ቅቤ ያቀልጣቸዋል። ስሙ በተነሳ በተጠራ ጊዜ እግዚአብሔር ስሙ በተጠራ ጊዜ ወስሙሂ ተነጊሮ ይነቅማይ ምክት። የምድር መሰረት ሁሉ ተሰንጥቆ ይወጣል። እግዚአብሔር የሚሳነው ነገር የለም። ስለዚህ እግዚአብሔርን ከወደድ ሁሉ ነገር ቀላል። እግዚአብሔርን ካልወደድን ግን ሁሉ ነገር ከባድ ነው። ማመካኝ ምክንያት ከዘረዘርን መዳን አንችልም። በዚህ ዘመን ሰይጣንም ተጨምሮበት፣ ሰዎችም ጨምረውበት፣ ተንኮለኞችም ተጨምረው ዓለም በራሷ ውጥንቅጧ ወጥቶ እኛም እንደዚህ ሆነን ስላለን እና እግዚአብሔርን መውደድን እግዚአብሔር ይጨምርብን በልቦናችን። እግዚአብሔርን ከወደድን ከዚያ ደግሞ ምን እንወዳለን? ሰውን እንወዳለን። ሰው ደግሞ ልዩ ሀብት ነው። በእውነቱ ልዩ ሀብት